ውደቁ እግዚአብሔር ላይ በምን በጸሎት ጧት ስትወጣው ስጠው ተውለት ሰላሜን እተውላችኋለሁ አለ እኔም የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው ትችሉትም በሙሉ አድርጋችሁ አምልኩት ከናንተ ጉዳይ ጋር አታያይዙ እርሱም ሁሉ ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል ያለበት ከተማ ሳይሆን የተሸከምከው ስጋ ራሱ ይለወጣል ያረጃል የሚያልፍ ነው የሚወገድ ነው አትኩራሩ እኛ ግን አገራችን በሰማይ ጭንቀትን ለእግዚአብሔር ሰጠውና ሰላሙን ሰዳንተ ተቀባበሉ እግዚአብሔር እጁን ዘርግቷል አንጣው ጭንቀትን እኔ ደግሞ ይልስጥ በምን ላቀብል ጭንቀቴን በጸሎት በልመና በመልጃ አመስግን አቀብለኝ እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው ተመስገን ብለሸኘው የእናንተ ከተማ ይጠፋል አላቸው ይሄ የምትኩራሩበት አለኝ የምትሉት ይሄ ከተማቸው ሴሌብሬት የምታደርጉበት ሲቲ ይቃጠላል እኛ ሀገራችን በሰማይ ነው ወርሺፕ ስፒሪት ሪልም ላይ በጣም ሴንሲቲቭ ነው ኢሞሽናችሁንም ስፒሪታችሁ ነው የሚነካው እና ከውሳኔያችሁ ያልፋል አምልኮ ከእውቀታችሁ ያልፋል አምልኮ ስለዚህ ሲዘመር አትቀመጡ ማለቴ እንደ በአካልም በመንፈስም አትቀመጡ አሸብሽቡ ሲባል አሸብሽቡ በሙሉ የምትችሉትም በሙሉ አድርጋችሁ አምልኩት ከናንተ ጉዳይ ጋር አታያይዙ እነ ጳውሎስ ኮምፕሌን ቢያደርጉ ከነሱ የተሻለ ማድረግ የሚችል ሰው የለም እጅና እግር ተጠፍሮ በግንድ ጨለማ ቤት ውስጥ ተገርፈዋል ደም በደም ሆነዋል ባይዘው አመለኩት ይላል ጳውሎስ ይሄንን ደብዳቤ ሲጽፍላቸው ፊልጵስዩሶች ባይዘው ኢንዴብዝ አንደርስታንድ ያደርጉታል ምክንያቱም በእነሱ ከተማ የጳውሎስን ኤክስፔሪየንስ ያውቃሉ ደስ ይበላችሁ ምናምን ሲላቸው ጳውሎስ ዝም ብሎ አየር ላይ እንደማይላቸው ያውቃሉ እስር ቤት ውስጥ ሆኖ ሲዘምር ምን እንደተከናወነ ያውቃሉ በዛ አይነት ሲቃይ ውስጥ ተደስቶ መዘመር እንደሚቻል የህይወት ኤክስፔሪየንስ አለው ጳውሎስ ስለዚህ ለፊልጵስዩስ ቸርች ይሄ ደብዳቤ ሞር ሳውንድ ነው በጣም ህይወት የሚገኝበት ጌታ የተመሰገነ ይሁን እና እንደዛ ነው ያገለገለው ከዛ በኋላ የእስር ቤቱ ጠባቂ ቤተሰቦች የተወሰነ እስረኛ ምናምን የቸርች አባል የሆኑት በኋላ ላይ መጥተው እና ግን ደግሞ የተወሰኑ ሰዎችም ደግሞ ነበሩ መሃል ላይ ፊልጵስዩሶች ምን አይነት ፕሪቪሌጅ ነበራቸው የሮም ቅኝ ግዛት ነች ከተማዋ እና የፊልጵስዩስ ሎካል የሆነ ወይንም የፊልጵስዩስ ከተማ ተወላጅ ከሆነ ሰው ሮማዊ ዜግነት ማግኘት ይችላል ሮማዊ ዜግነት ማግኘት በዛ ዘመን ከብዙ ነገር ይጠብቃል ለምሳሌ አትታሰርም ታስረ አትገረፍም በስቅላት አትቀጣም በጣም ብዙ ፕሪቪሌጆች አሉ ሮማዊ ነኝ ካልክ ወታደር ይደነግጣል ባይዘው እና ሲቲዝን መሆን ብቻውን ፕሪቪሌጁ ብዙ ነው እና የሮም ዜጎች ናቸው የፊልጵስዩስ ነዋሪዎች የሮም ዜግነት መብት ይሰጣቸዋል እና ይኩራራሉ እና ትንሽ የመኩራራት ነገር አላቸው የምታስተውሱ ከሆነ እዛ ምዕራፍ 16 ቁጥር 13 አካባቢ እነ ጳውሎስን የከሰሷቸው እኛ አሏቸው የፊልጵስዩስ ነዋሪዎች ያለ ባህላችንና ያለ ልማዳችን ድርጉ እያሉ ሌላ ነገር ያስለምዱናል አሉ በባህላቸው በሲቲዝንሺፓቸው አለን በሚባሉ በሎካል በመሆናቸው ይኩራራሉ እኛ የሮም ዜጎች ሆነን ሳለን ያለ ልማዳችን የቄሳር ተከታዮች ሆነን ሳለን ያለ ልማዳችን ኢየሱስ የሚሉትን ተከተሉ ይሉናል ይሄን የመሰለ ያማረ ከተማ በዛ ላይ ደግሞ ማይንስ አላት ከተማይቱ ማዕድናት አሏትና በጣም ሴሌብሬት ሲቲ ናት እና ይሄን የመሰለ ሀብትና ይሄን የመሰለ ትልቅ ከተማ እያለ መተው ኢየሱስ ክርስቶስን ተከተሉ እያሉ ያስጨንቁናል አሉና በከተማቸው ይመካሉ በትውልድ በዝርያቸው ይመካሉ ላቲን ቋንቋ ነው ደግሞ ከተማው የሚያወራው ግሪክ ብቻ አይደለም የሚያወሩት ላቲንም ጨምሮ ያወራሉ በጣም የተኩራሩ ናቸው እና ለዛ ነው ጳውሎስ ሲጽፍላቸው አገራችን በሰማይ ነው የምንጠብቀው ከሰማይ የሚወርድ መሲህ ነው የእናንተ ከተማ ይጠፋል አላቸው ይሄ የምትኩራሩበት አለኝ የምትሉት ይሄ ከተማቸው ሴሌብሬት የምታደርጉበት ሲቲ ይቃጠላል እኛ አገራችን በሰማይ ነው ምዕራፍ 3 ቁጥር 21 እንደዚህ ነው የሚለው እኛ ግን አገራችን በሰማይ ነው ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል ይሄ ነገር በሙሉ
ያለበት ከተማ ሳይሆን የተሸከምከው ሥጋ ራሱ ይለወጣል፣ ያረጃል፣ የሚያልፍ ነው፣ የሚወገድ ነው። አትኩራሩ። እኛ ግን አገራችን በሰማይ የምንጠባበቀውም ከሰማይ የሚመጣ ጌታችን ኢየሱስ ክርስቶስ ነው ብሎ የፊልጵስዩስ ከተማን ትምክቷን ይሰብሯልና ደብዳቤ የተጻፈበት ሁለት ዓላማ ነው ያለው። የመጀመሪያው ደብዳቤ የተጻፈበት የመጀመሪያ ዓላማ የፊልጵስዩስ ቅዱሳን ጳውሎስን በወንጌል አገልግሎቱ በገንዘብ ስለደገፉት የምስጋና ደብዳቤ ነው። በገንዘባችሁ ከወንጌል አገልግሎት አጠገብ ቆማችኋልና አመሰግናለሁ፣ እግዚአብሔር ደግሞ የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ጨምሮ ይሞላባችኋል የሚል የምስጋና ደብዳቤ ነው። የመጀመሪያው ስለተደረገው ስጦታ የተደረገ ምስጋና ነው። የሚገርማችሁ እንደ ከተማይቱ ሁሉ ቤተክርስቲያኒቱ በጣም ባለጠጋ አልነበረችም። አንዳንድ ቅዱሳን በጣም ይቸገሩ ነበረ፣ በጣም በኑሯቸው ይቸገሩ ነበርና ለቆሮንቶስ ከተማ የፊልጵስዩስን ቸርች ነው ጳውሎስ እንደ ምሳሌ የመቄዶንያ አብያተ ክርስቲያናት ከድህነታቸው ጥልቀት ልግስናቸው በዝቷል ይላል እና ሜንሽን የተደረገችው የፊልጵስዩስ ቸርች ናት። የሚበሉት ያልነበራቸው አንዳንድ ቅዱሳን ለወንጌል አገልግሎት ግን የሚሰጡት ነበራቸው እና እኔ ወንጌልን መመከቻ ለማድረግ ስሮጥ እናንተ በገንዘባችሁ ካጠገብ የቆማችሁ ቀኝን ደግፋችሁት ነበረና ልና እግዚአብሔር የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል ይላልና ስለ መስጠታቸው የተደረገ ምስጋና በዚህ ደብዳቤ ላይ የመጀመሪያው። ሁለተኛው ዓላማ ሁላችን እንደምናውቀው ደብዳቤው የደስታ መልእክት ተብሎ ነው የሚታወቀው። በዚህ በ4 ምዕራፍ በ104 ቁጥርና በ2002 ቃል ውስጥ ያለው እንደሱ ነው ማለት 4 ምዕራፍ 104 ቁጥር 2002 ቃል ነው ያለው ደብዳቤ። በዚህ አጭር ደብዳቤ ውስጥ ምናልባት ብንቀመጥ 30 ደቂቃ በማይፈጅ በዚህ አጭር ደብዳቤ ውስጥ 16 ጊዜ ደስ ይበላችሁ ብሎ ጽፏል። የደስታ መልእክት ነው። ይሄ መልእክት የተጻፈው ደግመን እንደምንለው ከእስር ቤት ወደ ደጅ ነው። ደስ ይበላችሁ የተባለው እስረኛው ደጅ እንደ ፊልጵስዩስ አይነት በጣም የሰለጠነ በሀብት የተንቆጠቆጠ ከተማ ውስጥ ለሚኖሩ ሰዎች ጳውሎስ በጌታ ደስ ይበላችሁ እያለ 16 ጊዜ አካባቢ ደስታውን ይገልጻል። ሌላ እንዲጠቅማችሁ ስታነቡት ደብዳቤውን ዝም ብላችሁ ስታነቡት በጣም ክሊር እንዲሆንላችሁ ጳውሎስ ደብዳቤ ውስጥ ምንድነው ባህሪው? የፊልጵስዩስ ደብዳቤ ላይ ጳውሎስ ካራክተር ምንድነው ካላችሁ የእስር ቤት ሯጭ ነው። እስር ቤት ውስጥ ነው ያለው። እዚህ ደብዳቤ ውስጥ ግን ሮጣለሁ ይላል። የእስር ቤት ውስጥ ሯጭ ነው። እጁ ላይ ሰንሰለት አለ፣ እግሩ ላይ ግርብረት አለ። ማሜርታይን ነው ባይዘው ያለው ማሜርታይን ነው። እሱም ኤጅድ ነው፣ 63 ዓመቱ አካባቢ ነው። ሸምግሏል። በጣም ትንሽ ጊዜ ነው የቀረው። በእውነት እኛ እናውቀዋለን ስንት ዓመት እንደቀረው። እሱ ግን ይሄን ደብዳቤ ሲጽፍ ስንት ዓመት እንደቀረው በእርግጥ የሚያውቅ አይመስለኝም። እኛ ግን እናውቃለን ስንት ዓመት እንደቀረው። 2 ዓመት ነው የቀረው። ከዚህ በኋላ 2 ዓመት ነው የኖረው። ከዛ ሁለተኛ ጢሞቴዎስን ጽፎ ወደ ጌታ ሄዷል እና የኦልሞስት መዝጊያው ላይ ነው ያለው። ግን እሮጣለሁ ይላል። ሮጣልና የእስር ቤት ሯጭ ነው። ጳውሎስ እንዳልኳችሁ ነው እንግዲህ ያው እናንተም ብዙ ጊዜም ስለምታጠኑት ህይወቱን ሮማዊ ነው። በዜግነት ሮማዊ ነው። ባይዘው ሮማዊ ነው። ሮማዊነቱን ጳውሎስ ዋስትና አያረገውም። አይሁዳዊ ነው። በመወለድ የተርሴስ ሰው ነው። አይሁዳዊም ነው። በጣም ብዙ ዙሪያው ላይ የከበበው አንዱንም አይጠቀምም ላለመጨነቅ። ወደ ጸሎት እመጣለሁ ነው የሚለው። በማንኛውም ነገር አትጨነቁ ማለት ነው ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። ማብራራት ይጠይቃለሁ። እኔ አትጨነቁ ምን ማለት ነው? አትጨነቁ እኮ ማለት ነው። አሁን ለኛም በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ። በምን? በጸሎት ጠዋት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል፣ ተውለት። እጁ ላይ እንዴት አድርጎ እንደሚሰራው ያሳይሃል። የኋላ ኋላ እንዴት አድርጎ እንደሚሰራው ጸልዩ፣ አጥብቃችሁ ጸልዩ። ስትጸልዩ ነው ቁጥር 7 ያለው። ቁጥር 6 ላይ የሚጸልይ ሰው ቁጥር 7 አለው፣ ምንም ጥርጥር የለው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 6 ላይ ጸሎት፣ ልመና፣ ምልጃና ምስጋና ያለው ሰው ይህንን በእግዚአብሔር ፊት የሚያቀርብ ሰው
ቁጥር 7 በሕይወቱ ላይ ይከናወናል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርባው አትበጠበጥም። ውስጥ ሰላም፣ ጠባቂ ሰላም፣ ጋራጅ ሰላም፣ አንደርስታንዲንግህን ያልፈዋል። እዚህ ውስጥ ይፈሳል የእግዚአብሔር ሰላም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ አለ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። ቅላት እኮ ነው የሚበጠበጠው። የእግዚአብሔር ሰላም ይሄንን ነው የሚያልፈው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋናው። ይሄ ከተበጠበጠስ እነዚህና ናቸው። የእግዚአብሔር ሰላም ሐሳብህን እስቲ አሜን በሏ። ምንም ጥርጥር የለውም። የምትጨነቁ ብል አሁን መፍትሄው ይሄ ነው። በእግዚአብሔር ፊት ማቅረብ። ከዛስ ውስጥ ፍስስ ይላል እግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ። አልፋለሁ፣ እርግጠኛ ነው። ውስጥ አይረበሽም፣ አትታወክም። አንድ በጣም የሚያጽናናኝ የእግዚአብሔር ቃል ክፍል አለ። በጣም ነው የሚያጽናናኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ 11ዱን ሰብስቧቸው ሊሄድ ሲል 11ዱ ሰበሰባቸውና ሰላምን እሰጣቸዋለሁ አለ። ሰላም ተገኝቶ ነው ሰላምን እሰጣቸዋለሁ ሲል አሜን ሲሉ ሰላሜን እተውላቸዋለሁ። እኔ ልሄድ ነው፣ ትቼው ነው የሚሄደው። ምንን? የእኔን ሰላም፣ እኔ የምኖርበትን ሰላም እንቁ። ተቀብሎ እንዳልተቀበለ መኖር የራሳቸው መብት ነው። ተቀብሎ ደግሞ ዕውቅና ሰጥቶ ኤክስፔሪየንስ እያደረገ መኖርም እነሱ እጅ ላይ ነው። ሰላሜን እተውላችኋለሁ አለ። እኔ የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው። ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው። ይኸውላችሁ የታዘዘ ሰላም አለ። አሁን እያወሩ ያሉትን ያሁን ፒስ ዊዝ ጋድ አይደለም፣ ፒስ ኦፍ ጋድ ነው። የእግዚአብሔር ሰላም የተሰጠ ሰላም ክርስቲያኖች በምድር ላይ እንዲኖሩ እግዚአብሔር ያዘጋጀው ያፈሰሰው ሰላም። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። አትጨነቁ አለና የእግዚአብሔር ሰላም አለ። ተቃራኒ ነው አይደለም የሚያወራው ጳውሎስ። እጨነቃለሁ ሲሉት አራ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላሙን ውሰድ አንተ። ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አንጣው ጭንቀትን። እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ። እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለህ ሸኘው። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ከዛስ በዛው አየ ቮይድ ባዶ አይሆንም። እንትኑን ሲወስደው ባዶ እንደሆነ ሰላም አፍስሶ አይምሮህን አንደርስታንዲንግን ቅድም ያስጨነቀህ ነገር በእግዚአብሔር ሰላም ተውጦ በዛው ነገሩ እንዳለ ሆኖ በነገሩ ላይ ትረመዳለህ። የእኔን ሰላም እኔ የምኖርበትን የራሴ ብራንድ ኒው ኢየሱስ ያስተዋወቀው አዲስ ሰላም፣ ከዚህ በፊት ሰው መሬት ላይ ተለማምዶት የማያውቅ ሰላሜን እግዚአብሔር ለሰው ሰጥቶ ያውቅም። እንደዚህ አይነት ነገር የመጀመሪያ ኢየሱስ የኔን ሰላም እንኩ። ኢየሱስ ተለማምዶት ኢየሱስ የሚኖርበትን ያንን እንድንኖርበት ራሱ ባለቤቱ በሩን ክፍት አድርጎታል። ልክ በውሃ ላይ እንደተራመደው ማለት በውሃ ላይ ሲል አሁን እኮ ሰው ሁሉ ይላል አሁን እንዴት አሁን የእግዚአብሔር ሰላም በዛ ዓለም መካከል ይሄው ቃሉ ነው የሚለው የተፈቀደ ሰላም። አንድ ቃል ላንብብላችሁ እንዴ? ሮሜ ምዕራፍ 5 ቁጥር 1 ላንብብላችሁ እስቲ በእውነት ሮሜ ምዕራፍ 5 ቁጥር 1 ላይ እንደዚህ የሚል ቃል አለ፣ የጌታ ቃል። እንግዲህ
በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። በጌታችን በኢየሱስ ክርስቶስ በኩል ጳውሎስ እዚህ ጋር እንደሚለው በክርስቶስ ኢየሱስ የእግዚአብሔር ሰላም። ኦልሬዲ እኔ በእግዚአብሔር ሰላም እንድኖር ጌታ ኢየሱስ ክርስቶስ ብሪጅ ሰርቷል። በክርስቶስ ኢየሱስ በኩል የእግዚአብሔር ሰላም አለ።